2 ሰዓት ተኩል ያህል መቄዶንያን እየጎበኘሁኝ ነበረ የቆየሁት። ያው ያየሁትን ሁሉ መግለጽ የምችልበት ቃል የለኝም፣ ከአይምሮ በላይ ነው። ያው ስለ መቄዶንያ ብዙ ሲነገር በሚዲያ አያለሁ እሰማለሁ። ለመጀመሪያ ግን በአካል ሳይ የመጀመሪያ ነው እና መግለጫ ቃላት የሉኝም። እውነት ለመናገር ከአይምሮ በላይ ነው እና ብንያምን ያየሁት እንደ አንድ ኢትዮጵያዊ ብቻ ሳይሆን ኢትዮጵያን ሆኖ ነው ያየሁት። እንዲሁ ከገለጸልኝ ማለት መግለጫ ነገር ስላጣሁኝ ነው። ከገለጸልኝ ማለት ይህ አባባሌ ለሰዎች እንደው ያየሁትን ለማስረዳት ገላጭ ከሆነልኝ ብዬ ነው። ምክንያቱም አንዳንድ ቦታ ላይ ስንሄድ የሚጎድል ነገር አለ። ህፃናት ብቻ ሊሆኑ ይችላሉ፣ ወይም የሆነ የአንድ እምነት ተከታይ ብቻ ሊሆን ይችላል፣ ወይም ደግሞ አንድ ብሔር ብቻ የተከማቸበት ይሆናል። መቄዶንያ ግን በሀገር ውስጥ ያለ ቅድም ሲሉ እንደሰማሁት አገር ነው። በጣም ደንቆኛል እና እንደው ይህን አየሁ። በጣም የሚያስገርም ነው። ምናልባት በብዙዎች ሊሰራ የሚገባን ስራ እየተሰራበት ያለ ትልቅ ቦታ እንደሆነ እኔም ይሰማኛል አይደለ? በጣም ትልቅ ቦታ እንደሆነ ይሰማኛል። እንደነዚህ አይነት ደግሞ ትልቅ አባቶች የእውነት ምስክርነታቸውን ሲያሳርፉበት ደግሞ ብዙዎች እንዲተባበሩበት አልቆ ደግሞ ለሌሎች ደግሞ ኢትዮጵያውያን እንዲሆን የሚያስችል ይመስለኛል አይደል? ጥያቄ እንደው ምናልባት ብፁዕነቱ ያው ስጡ እያልን ነው የተቀመጥነው። ላለፉት ሁሉ ያንተ ነው፣ ያንተ ከሆነው ላንተ ሰጠን ብሎ የተናገረውን ቃል አስታውሳለሁኝ እና መታመን ነው ስል የተሰጠን ሁሉ የእግዚአብሔር ነው። የምንሰጠው ለእግዚአብሔር ነው፣ ለፈጣሪ ነው። ከፈጣሪ ያልተቀበልነው ነገር ምንም የለም። የኛ የባህሪ ገንዘብ የሆነ ነገር የለም። እኛም የኛ አይደለንም፣ የእግዚአብሔር ነን እና መስጠት መታመን ነው። በተለይ ደግሞ በእንዲህ አይነት በጥቂት ሰዎች 8000 ሰዎችን ለሚገለገልበት ተቋም መስጠት ልዩ ስጦታ ነው፣ ልዩ መታመንም ነው። እያየሁኝ ነበረ። እንደው 8000 ሰውን መቀለብ ብቻ አይደለም። ምናልባት እንግዲህ እንደው ላላዩ ሰዎች ነው ይህን የምናገረው፣ ለእናንተ አይደለም። አሁን እነዚህ ሰዎች ራሳቸውን ችለው መብላት የማይችሉ ናቸው። መብላት የሚፈልጉ ግን ራሳቸውን ችለው እንኳን የቀረበላቸውን መብላት የማይችሉ ናቸው። ራሳቸውን ችለው ተፈጥሯዊውን ሁኔታ መወጣት የማይችሉ ማለት መጸዳዳት የማይችሉም ናቸው። በቀን 3 ጊዜ 4 ጊዜ ዳይፐር የሚቀያየርላቸው ናቸው። እና ዝም ብሎ መርዳት ብቻ አይደለም፣ የሚረዱት እነማን ናቸው የሚለውን በጣም በወድቀው በመንገድ ላይ ወድቀው ብዙ ሰው ያለፋቸው ብንያምን ገጥሟቸው ግን ብንያም ያነሳቸው ናቸው። እና ቅድም የባህር ኃይል አባል ነበርኩ፣ የአየር ኃይል አባል ነበርኩ፣ የዚህ ባለሙያ ነበርኩ የሚሉ ሰዎችን አይቻለሁ። እነዛ ሀገርን ያገለገሉ ሰዎች ሰው ሲያጡ ይረግማሉ ሀገር። እና ብንያም አገርን ከርግማን ብዙዎቻችንን ከርግማን እያዳነ ነው። እና እዚህ ላይ መሳተፍ መስጠት እንደ ትርጉሙ በጣም ዘርፈ ብዙ ነው እላለሁ። በጣም እንደዚህ አይነት
እንግዲህ ምክር በኋላ መጨመር በጣም ከባድ ነውና ምናልባት በተለያየ ቦታ ብፁዕነቱን የሚወድ በጣም ብዙ ኢትዮጵያዊ እንዳለ አምናለሁ። ስለዚህ ለመቄዶንያ በተለያየ የኢትዮጵያ ክፍልም ሆነ እርሶ ባገለገሉበትም ቦታ ጥሩ ቦታ ላይ ሆኖ እንደው ገንዘቤን በምን በኩል ለሰው ላድርግ ልርዳ የሚል ይኖራል እና ከዚህ አንፃር ምናልባት እርሶ ዛሬ እንዳዩት በጣም ትልልቅ የነበሩ ሰዎች አሁን ጊዜ ተገላብጦ ጥሏቸው አሁን በመቄዶንያ የሚገኙ በጣም ብዙ ሰዎች ይኖራሉና እርሶ እንደው ያገለገሏቸው ትላልቅ ሰዎች ይኖራሉ በእርግጥም እንደሚኖሩ አምናለሁ። ደግሞ በኢትዮጵያም ከኢትዮጵያም ውጪ ላሉ እንደው ወንድሞቻችን በዚህ ድካም ላይ ነው ያላችሁት ለማስረዳት እና የሚሰማችሁ ሁሉ እኔም አሁን ስናገር የሚሰሙኝ ወገኖቻችን ሁሉ የመጀመሪያ ስራቸው በተቻለ መጠን መጥቶ ማየት ቢሆን ይሄ ብዙ ነገር ያስረዳል። ቅድም እንዳልኳችሁ ለመግለጽ ተቸገርኩ። ሰው ስንት ጊዜ ይሰራል እንደው ስንት ይሆናል? ትናንት ሌላ ነበሩ ዛሬ ሌላ ሆነው ነው ያየኋቸው። የአእምሮ ህሙማን በቃ መግለጽ በማልችለው መልኩ ልዩ ልዩ ህሙማን ነው ያየሁት እና በእውነት የኛ የሆነ ነገር እንደሌለን የሚያሳዩ ናቸው እና እንደው ያለን ሁሉ ሲወሰድ እንዲህ እንደምንሆን ማየቱ በጣም ይጠቅማል፣ በጣም ይጠቅማል። ለካ የዚህ ሁሉ ጸጋ ባለ ጸጋ ነኝ እና ይሄን ሁሉ አተው ነው ለካ እነዚህ ሰዎች እዚህ የሆኑት እንድንል ያደርጋል። እያለን ያላየነው ብዙ ሀብት አለ፣ ብዙ የሚመነዘር ጸጋ አለ፣ እግዚአብሔርን የምናመሰግንበት ብዙ ሀብት አለ እና ያን ሀብት እንዴት ለምን እንደምናውል በመጀመሪያ የሚያስተምረን መጥቶ መቄዶንያን መጎብኘት ነው እና ይህን ስጦታ ቢሰጥ ሰው መጀመሪያ ይሄን ቢሰጥ ከዛ በኋላ ምን ማድረግ እንዳለበት ራዕይ ምዕራፍ 5 ላይ 38 ዓመት ያልጋ ቁራኛ ሆኖ የኖረ ሰው እንደነበረ ዮሐንስ ያየው ነግሮናል፣ ጽፎልናል እና ኢየሱስ ክርስቶስ ያን ሰው ሲያየው ልትድን ትወዳለህ አለው ነው የሚለን። እንግዲህ ያየው ዮሐንስ እንደጻፈልን እወ እግዚኦ አዎ ጌታ ሆይ አላ ሰብ አልበየ ከመሶቤ ታወክ ማይ ያውርደኒ ወይደኒ ውስተ ቀላይ። ነገር ግን ውሃው በተናወጸ ጊዜ ወደ ውሃው የሚወስድ ሰው የለኝም እንጂ እኔስ መዳን እፈልጋለሁ። አሁን እንዲህ የሚሉ ሰዎች ናቸው እዚያ የወደቁት። ሰው አጣው ሲሉ የነበሩን ሰዎች ነው ዶክተር ብንያም ስብስብ ያደረገልን እና ስለዚህ እኛ ውሃው መሆን አለብን፣ ጸበል መሆን አለብን። አሁን ያ ሰውዬ ጸበሉ ጋር የሚከተው ሰው አጥቶ ነው፣ ጸበሉ ነበረ። ዮሐንስ እንደነገረን ከሰማይ መልአክ እየወረደ ውሃውን ይባርከው ነበረ እና መልአኩ እንደባረከው የሚታወቀው ውሃው ይናወጻል። ያን ጊዜ ቀድሞ የገባ ሰው ይፈወሳል ነው ያለን እና መልአኩ ነበረ፣ ውሃው ነበረ እዛ ጋር። ያን ሰው የጎደለው ምንድን ነው? ብድግ አድርጎ ወስዶ የሚጨምረው ነው እና ዛሬ ብንያም ብዙ ሰዎችን ስብስብ አድርጎ አምጥቷል። ጸበል መሆን ነው እያንዳንዳችን፣ በቃ ሐኪም መሆን ነው እያንዳንዳችን እና ሰው የሆነ ሁሉ ይህን ሰብአዊ ስራ መስራት ይገባዋል። በራሱ ስራ ነው ብያስባለሁኝና ኢትዮጵያውያን እንዲህ ብናደርግ እላለሁ። ስለዚህ ብፁዕነታቸው ቻሌንጁን ከፍል በጣም ከባድ ነው። እንግዲህ በብፁዕነታቸው ስም ነው አይደለ? በእሳቸው ስም እሺ። ስለዚህ በደንብ ከፍ ተብሎ እንዲነገር ስለፈለኩ ነው። ብፁዕነቱ በእርሶ ስም በራሶ ስም ስንት ማለት ነው? ትንሽም ቢሆን እሺ 50 ሺህ ማለት ነው። 50 ሺህ